ሰላም 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 ይዞላችሁ ተከታታዮች እንዴት ናችሁ? አማን ነው አለን በያላችሁበት ሰላማችሁ እንደምድራሽዋ ብዝት ይበልልኝና ዛሬ ደግሞ የኢትዮጵያ ፊደሎችን ነው ይየላችሁ የመጣሁት። ልጆች ሁላችሁም ያገር ቤት ፊደላትን ማወቅ አለባችሁ። አብረን ከኔ ጋር አብራችሁኝ ትላላችሁ። አሁን ቀጥታ ወደ ፊደል ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሀ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ ሰ ሱ ሲ ሳ ሴ ስ ሶ ሸ ሹ ሺ ሻ ሼ ሽ ሾ ቀ ቁ ቂ ቃ ቄ ቅ ቆ በ ቡ ቢ ባ ቤ ብ ቦ ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ች ቾ ሃ ሁ ሂ ሃ ሄ ህ ሆ ነ ኑ ኒ ና ኔ ን ኖ ኘ ኙ ኚ ኛ ኜ ኝ ኞ አ ኡ ኢ አ ኤ እ ኦ ከ ኩ ኪ ካ ኬ ክ ኮ ሀ ሁ ሂ ሃ ሄ ህ ሆ ወ ው ዊ ዋ ዌ ው ዎ አ ኡ ኢ አ ኤ እ ኦ ዘ ዙ ዚ ዛ ዜ ዝ ዞ ዠ ዡ ዢ ዣ ዤ ዥ ዦ የ ዩ ይ ያ ዬ ይ ዮ ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጅ ጆ ገ ጉ ጊ ጋ ጌ ግ ጎ ጠ ጡ ጢ ጣ ጤ ጥ ጦ ጨ ጩ ጪ ጫ ጬ ጭ ጮ ጰ ጱ ጲ ጳ ጴ ጵ ጶ ጸ ጹ ጺ ጻ ጼ ጽ ጾ ጸ ጹ ጺ ጻ ጼ ጽ ጾ ፈ ፉ ፊ ፋ ፌ ፍ ፎ ፐ ፑ ፒ ፓ ፔ ፕ ፖ ልጆች ሁላችሁም እንደዚህ እየቆጠራችሁ የአገር ቤት ፊደላትን ማወቅ አለባችሁ። ወደ አገር ቤት ስትሄዱ ይሄ ምንድነው የሚለው ይሄ ምንድነው ባባ ይሄ ምንድነው ማማ እያላችሁ አትጠይቁም። እናንተ ራሳችሁ አንብባችሁ ታውቃላችሁ። ኢትዮጵያ ስትሄዱ ውጭ ያላችሁ ልጆች ወደ ኢትዮጵያ ስትሄዱ ፊደላትን ስትጠየቁ እዛ ያሉ ልጆች ፊደላት ሲጠይቋችሁ እሱንም ትመልሳላችሁ ጎበዝ ትሆናላችሁ። ስለዚህ
በየውጭ ሀገር ያላችሁ በሁሉም ቦታ ያላችሁ ከኢትዮጵያ ውጭ ያላችሁ ልጆች ይሄንን ፊደላትን የሀገር ቤት የኢትዮጵያ ፊደላትን ማወቅ አለባችሁ ሰዎች ሁሉ ይጠይቋችኋል ብትሄዱበት ሁሉ ሰዎች ይጠይቋችኋል የሀገር ቤት የራስ ኢትዮጵያ የራሷ ፊደል አላት ብላችሁ መናገር አለባችሁ